የስኬት ቁልፉ ቀድሞውኑ በአይምሯችሁ ውስጥ ነው ያለው ብትባሉ ምን ትላላችሁ? አስተሳሰባችሁን ብቻ በመቀየር ሀብትን፣ ስኬትንና ደስታን የመፍጠር ኃይል እናንተ ጋር ነው ብትባሉስ? ስለዚህ ነገር ለመረዳትና በህይወታችሁም ላይ ለመጠቀም ዛሬ ይዤላችሁ የመጣሁት መጽሐፍ በግላዊ ስኬት ላይ ከተጻፉ በጣም ተጽዕኖ ፈጣሪ መጽሐፎች አንዱ የሆነውንና በናፖሊዮን ሂል የተጻፈውን ቲንክ ኤንድ ግሮው ሪች የተሰኘውን መጽሐፍ ነው። ይህ መጽሐፍ የተጻፈው እንደ አውሮፓውያን አቆጣጠር በ1937 ዓ.ም ነው። ጸሐፊውም የዓለማችንን ባለጸጋ ሰዎች ልማዶችና አስተሳሰብን በማጥናት 20 ዓመታትን እንደፈጀበት ይናገራል። ነገር ግን ይሄም በገንዘብ ስለመበልጸግ ብቻ ሳይሆን በሁሉም የህይወት ዘርፎች ማለትም በጤና፣ በግንኙነት፣ በግላዊ እድገትና በሌሎች የህይወት ዘርፎችም ስለማደግ ነው። ይህ መጽሐፍም በሚሊዮኖች የሚቆጠሩ ሰዎችን ህይወት፣ አስተሳሰብ፣ እምነትና ታላቅነትን በማሳካት ቀይሯል። በወቅቱ ወጣት የነበረው ጸሐፊው ናፖሊዮን ሂል በአገር አቀፍ ደረጃ ለሚታወቀው የንግድ መጽሔት ልዩ ጽሑፍ ለማዘጋጀት አንድሪው ካርኒጊን ኢንተርቪው እንዲያደርግ ይላካል። በ20ኛው ክፍለ ዘመን ላይ አንድሪው ካርኒጊ ዓለም ላይ ካየናቸው እጅግ በጣም ሀብታም ሰዎች አንዱ ነበር። በዛሬ ቫልዩም የካርኒጊ ሀብት $320 ቢሊዮን ይገመት ነበር። ካርኒጊም የስኬቱን መመሪያዎች ለታሪክ ለማስቀመጥ ወጣቱን ጋዜጠኛ ናፖሊዮን ሂልን ይጠይቀዋል። ናፖሊዮንም ያንን ለማድረግ ራሱን ለ20 ዓመት ዴዲኬት በማድረግ ፈተናውን የሚቋቋም ከሆነ ካርኒጊ ከ500 በላይ ለሚሆኑ የአሜሪካ ሀብታሞች በርን ከፍቶ እንደሚያስተዋውቀውና የእነሱንም ስኬት እንዲያጠና እንደሚያደርገው ቃል ይገባለታል። ከዛም ናፖሊዮን ፈተናውን ተቀብሎ ከካርኒጊ ጋር ይህን ስራ በመስራት 20 ዓመታትን አሳልፏል። በመጨረሻም ናፖሊዮን ጥናቱን በዚህ ቲንክ ኤንድ ግሮው ሪች በሚል መጽሐፍ አቅርቧል። ይሄም መጽሐፍ እስከዛሬ በስኬት ረገድ ከተጻፉ መጽሐፎች አንደኛ ሆኖ ቀጥሏል። ያም ቃለ መጠይቅ በዛን ጊዜ በመጽሔቱ ላይ ባይወጣም የወጣቱ ደራሲ የናፖሊዮን 20 ዓመታትን የፈጀ ምርምር ጉዞ ግን በዚህ ጀምሯል። ይሄም ቲንክ ኤንድ ግሮው ሪች የሚለው መጽሐፍ የናፖሊዮን የጥናቱ ውጤት ነው። የተለያዩ ሰዎችም ስለዚህ መጽሐፍ ያላቸው ሀሳብ በዓለም ላይ የተለያየ ነው። ግን ብዙዎች ሰዎች ደግሞ በዚህ መጽሐፍ ህይወታቸውና ስኬታቸውን ማሳደግ እንደቻሉ ይናገራሉ። መጽሐፉም 15 ምዕራፎች ያሉት ሲሆን ወደ ምዕራፎቹም ከመግባታችን በፊት ግን የቻናላችን ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮ እንድትጀምሩ በማክበር ጠይቃለሁ። እንዲሁም ይህ ቪዲዮም ለብዙ ሰዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩ በቅድሚያ በአክብሮት ጠይቃለሁ። የመጽሐፉም የመጀመሪያው ምዕራፍ ቶትስ አር ቲንግስ የሚለው ነው። ይህም ማለት ሀሳቦች ወደ ቁሶች ይለወጣሉ የሚለው ማለት ነው። በዚህ ምዕራፉም ናፖሊዮን የአስተሳሰብ ኃይልንና እንዴት ወደ ስኬትና ወደ ሀብት እንዲያመራ እንደሚችል ያብራራል። ጸሐፊውም የቶማስ ኤዲሰን የንግድ ተባባሪ ለመሆን የፈለገውን የኤድዊን ሲ ባርነስን ታሪክ እንዴት አድርጎ የሚቃጠለው ፍላጎቱን ወደ እውነተኝነት እንደለወጠው በመጥቀስ ያወራል። ባርነስም በዓላማው ቆራጥ፣ ጽኑና የተለየ ነበረ። እሱም ለኤዲሰን መስራት ብቻ አልነበረም ፍላጎቱ፣ ነገር ግን ከሱ ጋር ተባባሪና ፓርትነር ሆኖ ለመስራት ነበር እንጂ ይላል። ባርነስ ግን ኤዲሰንን በግል አለማወቁ እንዲሁም እሱን ለማግኘትም ለመጓዝ የሚያስችለው ገንዘብ አለመኖሩ ትልቅ መሰናክሎች ነበሩ። ሆኖም ግን የሱ ቁርጠኛ መሆን ያልተለመዱ እርምጃዎችን እንዲወስድ አድርገውታል። ወደ ኤዲሰን ላብራቶሪ በመሄድ በጭነት ባቡር ላይ መጓዝም ነበረበት ይላል። በመጨረሻም ኤዲሰንን ሲያገኘው ኤዲሰን ባርነስ ውስጡ የማይናወጥ ፍላጎትና ቁርጠኝነት ያለው ሰው እንደሆነ ተመልክቷል። ይህም ባርነስ በመጨረሻ የኤዲሰን የንግድ አጋር እንዲሆን አድርጎታል ይላል። ይህም ሀብታም እንዲሆን እንደረዳው ብቻ ሳይሆን የአስተሳሰባችንና የፍላጎት ኃይልም በዚህ ይረጋገጣል ይላል። ጸሐፊው አንድን ነገር በእውነት ስትመኙትና የወደፊት ህይወታችሁን በዛ ላይ ለማድረግ ፈቃደኛ ስትሆኑ የመሳካት እድሉ ሰፊ ነው ይላል። የባርነስ ሀሳቦችና ቁርጠኝነቱ ከፊት ለፊቱ ከሚታየው ገጽታ የበለጠ ወሳኝ ነገሮቹ ነበሩ ይላል። በመጨረሻ ምዕራፉ ስኬትና ውድቀት በአንድ ሰው የአስተሳሰብ ልማዶች ላይ የተመሰረቱ ናቸው ይላል። እናም ሀሳቦቻችንን በመለወጥ ወደ ስኬት ማብራት እንችላለን። ጸሐፊውም እንደሚለው እያንዳንዱ ሀሳብ ንዝረትን ይፈጥራል። በተጨማሪም ይህም የማይጨበጥ ግፊት ወደ ቁሳዊ ሽልማት ይሸጋገራል ይላል። ጸሐፊውም ወርቅ ማውጣት ባለመቻሉ እጅ ሰጥቶ የተወውን ሚስተር ዳርቢን ታሪክ በማካፈል በውድቀት የመማር አስፈላጊነትን ያብራራል። ዳርቢ ወርቅ በማውጣት ገንዘብ ማግኘት እንደሚችል እርግጠኛ ነበር። ግን ከበርካታ ያልተሳኩ ሙከራዎች በኋላ ግን በመጨረሻ ግን ተስፋ ቆርጦ እቃዎቹን አሮጌ እቃ የሚሰበሰብበት ቦታ ወስዶ ሸጣቸው። እንዳለመታደል ሆኖ ግን ዳርቢ መሳሪያውን የሸጠው ወርቅ ለማግኘት 3 ጫማ ርቀት መቆፈር ሲቀረው ነበረ ይላል። እናም ብዙ ሰዎች የሚወድቁት ትንሽ ጊዜያዊ ሽንፈትን ሲቀምሱና ተስፋ ቆርጠው ስለሚወጡ ነው ይላል። እናም ሁላችንም ለዚህ ነገር ሰለባ ስለሆንን ምንም ያህል መከራዎች ቢያጋጥመንም መወሰንና የበለጠ ለመሞከር መጣር እንዳለብን ማወቅ አስፈላጊ ነው ይላል። ሁለተኛው ምዕራፍ ደግሞ ይህም ወደ ሀብት የሚወስደው የመጀመሪያ ስቴፕ ነው ይለዋል። ይህም ምዕራፍ ዲዛየር
the starting point of all achievement የሚለው ነው። ይህም ማለት ምኞትና ይህም የሁሉ የስኬቶች መነሻ ነጥብ ነው ይለዋል። ዲዛየር ማለትም ፍላጎት ከሁሉም ትልልቅ ስኬቶች በስተጀርባ ያለው አንቀሳቃሽ ኃይል ነው ይላል። ናፖሊዮንም ይህንን መርህ እንዴት በራሱ ልጅ ብሌየር ላይ እንደሰራ በራሱ የግል ታሪክ ያስረዳል። ብሌየርም ሲወለድ ጆሮ ሳይኖረው የተፈጠረ ሲሆን ይህም በመጀመሪያ ሊታለፍ የማይችል አካል ጉዳት ነው። ነገር ግን ናፖሊዮን ፍላጎት ከእምነቱ ጋር ሲጣመር ማንኛውም መሰናክሎች እንደሚያሸንፍ ያምን ነበር። በዚህም ልጁን ለመርዳት ብዙ ነገሮችን አድርጓል። አንደኛ ብሌየር መደበኛ የመስማትና የመናገር ችሎታ እንዲኖረው፣ ያንንም ከፍተኛ ፍላጎት እንዲኖረውና እምነትንም እንዲገነባ አድርጎታል። ምክንያቱም የማይናወጥ እምነት ለቀጣይ ድርጊቶች መሰረት ነውና ይላል። በሁለተኛ ደረጃ ደግሞ ናፖሊዮን ፍላጎቱን ለብሌየር በሁሉም መልኩ አስረድቶታል። ያለማቋረጥ ለብዙ ዓመታት በልጁ እምነት ዙሪያ ትልቅ እምነትና የመተማመን መንፈስ እንዲፈጥር አድርጎታል። በሶስተኛ ደረጃ ደግሞ ብሌየር የአባቱን ራዕይ ለራሱ እንዲያምን አድርጎታል እና መደበኛ የመስማት እድል ሊያገኝ እንደሚችልም ለራሱ ተቀበለ እና ይሄ እምነቱ ለውስጡ መነሳሳት ፈጥሮለታል። ከዚያም በተከታታይ አስደናቂ ክንውኖችና ያልተጠበቁ ለውጦች ብሌየር በመጨረሻም እንደማንኛውም ሰው መስማትና መናገር እንዲችል አድርጎታል። የዚህ ምሳሌ ትልቁ መልእክት ምኞት ከእምነት ጋር ሲጣመር ወደ አስደናቂ የህይወት ውጤቶች ሊያመራ እንደሚችል ነው። እንቅፋቶች ወደ እድሎች ሲለወጡ እንዲሁም ወደ ግላዊ እድገት ሲያመሩና በመጨረሻ የአንድ ሰው ግቦች ለማሳካት ሲረዱ ታያላችሁ ይላል። ጸሐፊውን በዚህ ምዕራፍ ምኞት በበቂ ሁኔታ ሲጠነክርና በማይወላወል እምነት ሲደገፍ የማይቻል ነገር የለም ይላል። እናም ጸሐፊው በመጀመሪያ ግልጽና ቁልጭ ያለና የተወሰነ ዓላማ ይኖራችሁ፣ ከዛም የሚቃጠል ፍላጎት ይኖራችሁ ይላል። በተጨማሪም ይህን ፍላጎት ለማሳካትም ሙሉ በሙሉ ቁርጥ ውሳኔ ማድረግ አለባችሁ እና መጀመሪያ ምን እንደምትፈልጉ በትክክል እወቁ። ያንንም ለማግኘት እቅድ ይኖራችሁ፣ አይምሯችሁም ክፍት ይሁን ይላል። እንዲሁም የድሮ እቅዳችሁ ካልሰራ እቅዳችሁን ለማሻሻል ወይም አዲስ ለመቀበልም ተለዋጭነትን አዳብሩ። እናም እንደ ጸሐፊው አነጋገር ማንም ሰው የሚቃጠል ፍላጎት ካለው አንድ ሰው ማንኛውንም ነገር ማድረግ ይችላል ይላል። አንድ ግለሰብ የሚፈልገውን ሀብት ወይም ማንኛውንም ነገር ለማሳካት ጸሐፊው 6 እርምጃዎችን መከተል አለበት ይላል። አንደኛው የምትፈልጉትን የገንዘብ መጠን በትክክል መወሰን። ሁለተኛው ደግሞ ማግኘት ለምትፈልጉት ገንዘብ በምላሹ ምን ልትሰጡ ወይም ደግሞ ምን ማድረግ እንዳለባችሁ በትክክል መወሰን፣ ምክንያቱም ምንም ነገር በነፃ እንደማይገኝ ማወቅ አለባችሁ ይላል። ሶስተኛው ደግሞ ያንንም ገንዘብ የምታገኙበትን ቀንም መወሰን ይላል። አራተኛ ደግሞ ይህንንም ፍላጎታችሁን የሚያሳካላችሁ እቅድን አውጡ እና ወዲያውኑም ወደ ተግባር ግቡ። ዝግጁ ሆናችሁም አልሆናችሁም ወዲያው ተግባሩን ጀምሩ ይላል። በአምስተኛ ደረጃ ደግሞ ለማግኘት ያሰባችሁን የገንዘብ መጠን መቼ እንደምታገኙትና ለገንዘቡ በምላሹ ምን ለመስጠት እንዳለባችሁ በ2 ወይ በ3 መስመር ጻፉት። በስድስተኛ ደረጃ ደግሞ በመጨረሻም የጻፋችሁትን ጮክ ብላችሁ አንብቡት። ይህንንም በቀን ቢያንስ 2 ጊዜ አድርጉት ይላል። አንደኛው ማታ ልክ ወደ መኝታ ከመሄዳችሁ በፊትና ሁለተኛው ደግሞ ጠዋት ከእንቅልፋችሁ ስትነሱ። በመታነቡበት ጊዜ ስሜት ሊሰማችሁ ይገባል ይላል እና ይህንንም ኦሬዲ እንዳገኛችሁ ታድርጋችሁ አስባችሁ አንብቡት እናም ስሜቱም ይሰማችሁ ይላል እና ለሁሉም ነገርም እነዚህን 6 ደረጃዎችን መከተል አስፈላጊ ነው ይላል። እንዲሁም ደግሞ ቶማስ ኤዲሰን አምፖሉን በሚፈጥርበት ጊዜ 10,000 ያልተሳኩ ሙከራዎች አልፎ ነው የፈጠረውና ማንኛውንም ነገርም ማቋረጥም አማራጭ አይደለም ይላል። እንደ ኤዲሰን፣ ሄንሪ ፎርድ፣ ሄለን ኬለር እና አብርሃም ሊንከን ያሉ አስደናቂና ጎበዝ ግለሰቦችም በዘመናቸው ለማመን የሚከብዱ ፈተናቸው ገጥሟቸው ነበር። እናም ውድቀት ስኬትን የሚያመጣ ዘር ተደርጎ ነው ሊወሰድ የሚገባው ይላል። ሶስተኛው ምዕራፍ ደግሞ ማለትም ጸሐፊው ሁለተኛ ወደ ሀብት የሚወስዳችሁ ስቴፕ ይለዋል። ይህም ፌዝ የሚለው ነው። ይህም ቪዥዋላይዜሽን ኤንድ ብሊፍ ኢን አቴይንመንት ኦፍ አ ዲዛየር የሚለው ነው። ይህም ማለት እምነት ነው። በዚህ ምዕራፍም ጸሐፊው እምነት ለስኬት ጉዞ አስፈላጊው አካል ነው ይላል። ጸሐፊው በማይናወጥ እምነታቸው የተሳካላቸው የብዙ ሰዎች ታሪኮችን ይናገራል። ባጠገባችሁ ያለው ነገር ሁሉ ነገር ሲፈርስ እያያችሁ ማመንና ታማኝ መሆን ከባድ መስሎ ሊታያችሁ ይችላል። ነገር ግን ስኬትን ለማግኘት እምነት በጣም አስፈላጊ ነው ይላል። በመጀመሪያ ማመን ያለባችሁ ሐሳቦችን ወደ ተጨባጭ እውነታዎች ለመለወጥ ምናብ ትልቅ ተጽዕኖ እንዳለው ነው። እምነትንም ለመገንባት በራሳችሁ ማመንና ግባችሁን ለማሳካት ጽናት ሊኖራችሁ ይገባል ይላል። እንዲሁም ወደ ስኬት ለመጠጋት በየቀኑ ቢያንስ 30 ደቂቃዎችን በሐሳባችሁ ላይ ማሳለፍ ትችላላችሁ ይላል። ምክንያቱም እነዚህም የናንተ ፖዚቲቭ ሐሳቦች እጅግ በጣም ኃይለኛና በትክክለኛው አቅጣጫ እንድትሄዱ ተጽዕኖ ያሳድራሉ ይላል። በተጨማሪም በዚህ ምዕራፍ ጸሐፊው ግብን ለማሳካት በደንብ የተዋቀረ እቅድ ማውጣት አስፈላጊ ነው ይላል። ጸሐፊውም የሚያቃጥል የስኬት ፍላጎትም በጣም መንከባከብ ያለባችሁ ጠቃሚ ነገራችሁ ነው ይላል። አራተኛው ምዕራፍ ማለትም
ጸሐፊው ሶስተኛ ወደ ሀብት የሚያደርሳችሁ ስቴፕ የሚለው አውቶ ሰጀሽን ነው። ይህም ዘ ሚዲየም ፎር ኢንፍሉዌንሲንግ ዘ ሰብኮንሺየስ ማይንድ የሚለው ማለት ነው። ይህም ማለት ለራስ የመንገር ልምምድ ማለት ነው። ያም ድብቁ አእምሯችን ላይ ተጽዕኖ የሚያደርግ ተግባር ነው ይላል። ጸሐፊውም በድብቁ አእምሮ ላይ ተጽዕኖ ማድረግ የገንዘብ ስኬትን ለማግኘት ወሳኝ ነገር ነው ይላል። የምትፈልጉትን ነገር በጽሁፍ አስቀምጣችሁ ከጨረሳችሁ በኋላ በቀላሉ ያንን ለማሳካት ድብቁ አእምሯችሁን ማሰልጠን ያስፈልጋችኋል ይላል። ለራስ መንገር ማለት በቀላሉ ለእናንተ እያደረጋችሁ ያላችሁትን ለማመን ራሳችሁን ማስተማሪያ ዘዴ ነው ይላል። ይህንንም ለማድረግ ጸጥታማ ቦታ ላይ ተቀምጣችሁ ያን የምትፈልጉትን ሀብት እንዳገኛችሁት እያያችሁና እያመናችሁ ከስሜት ጋር ያንን ነገር ማንበብ መለማመድ ማለት ነው ይላል። እና ዝም ብሎ ቃላት ብቻ አይጠቅማችሁም፣ ይልቁንስ ድብቁ አእምሯችሁን ለመንካት ስሜት አብሮ መኖር አለበት ይላል። ጸሐፊውም ሀሳቦች አሉታዊ የሚሆኑ አዎንታዊ ለራሳችሁ ስትነግሯቸው ወይም አውቶ ሰጀሽን ስታደርጉ ወደ ሰብኮንሺየስ አእምሯችሁ ማለትም ወደ ድብቁ አእምሯችሁ መግባት ይችላሉ። ሰዎች በስሜት ህዋሳቸው ወደ አእምሯቸው የሚያደርሱትን ነገር ይቆጣጠራሉ። ነገር ግን አብዛኛው ሰው ይህንን ቁጥጥር ባለማድረግ ምክንያት ነው ድህነት ውስጥ የሚኖረው ይላል። ድብቁ አእምሯችንን በጥንቃቄ ማልማት ካለብን የአትክልት ቦታ ጋር አመሳስሉት ይላል። ምክንያቱም ለራስ መንገር ማለት የፈጠራ ወይም አጥፊ ተፈጥሮ ሀሳቦችን ለመትከል ትልቁ መሳሪያ ነውና ይላል። ያም ማለት የተከላችሁት ዘር ነው እንደ ፍሬ የምታገኙት ይላል። ጸሐፊውም አንባቢዎች የገንዘብ ፍላጎታቸውን በእምነትና በስሜት ውስጥ ሆነው ጮክ ብለው እንዲያነቡ እና ምኞታቸውን ወደ ሀብት ለመቀየር ይህንንም በየቀኑ እንዲያደርጉት ይመክራል። እናም ንግግራችሁንም ስሜትን ከቃላት ጋር በመቀላቀል ማድረግ አስፈላጊ ነው ይላል። ምክንያቱም ግልጽ ያልሆኑና ስሜት የሌላቸው ቃላቶች ምንም ተጽዕኖ የላቸውም ይላል። ይህንንም ልክ እንደ መኪና መንዳት አስቡት ይላል። ይህም ማለት አንድ አእምሯችሁና አካላችሁ በአንድ ላይ ተግባብተው እንዲሰሩ ስታሰለጥኗቸው መኪና መንዳት ሁለተኛ ተፈጥሯችሁ ይሆናል እና ያለምንም ማሰብ ልታደርጉ ትችላላችሁ ይላል። ለዚህም ነው ስኬትን ለማግኘት ሶስተኛው ስቴፕም ለራስ መንገር የሆነው ይላል። ይህም ማለት ራሳችሁን ማሳመን ከቻላችሁ ያለ ልፋት ተፈላጊ ውጤትን ታገኛላችሁ ይላል። አምስተኛው ምዕራፍ ማለትም ጸሐፊው አራተኛው ወደ ሀብት የሚወስዳችሁ ስቴፕ የሚለው ስፔሻላይዝድ ኖሌጅ የሚለው ነው። ይህም ፐርሰናል ኤክስፒሪየንስ ኦር ኦብዘርቬሽን የሚለው ማለት ነው። ይህም ማለት ልዩ እውቀትና የግል ተሞክሮች ወይም ምልከታዎች የሚል ትርጉም ያለው ማለት ነው። እናም ሁላችንም እውቀት ኃይል እንደሆነ እናውቃለን። ናፖሊዮንም አንድ ሰው ለመበልጸግ ልዩ እውቀቱን መጠቀም አለበት ይላል። ጸሐፊውም በትምህርት ወይም በእውቀትና ገንዘብን በማግኘት መካከል ያለውን ልዩነት በዚህ ምዕራፍ ለማሳየት ይጥራል። ለምሳሌ ፕሮፌሰሮችና አስተማሪዎች ከፍተኛ እውቀት ያላቸው ናቸው፣ ነገር ግን አብዛኞቹ ከገንዘብ ማግኘት ረገድ ሲታገሉ እናያለን ይላል። ለምን ብለን ብንጠይቅም እውቀት ካልተደራጀና በተግባራዊ እቅዶች ካልተደገፈ ገንዘብን መሳብ አይችልምና ነው ይላል። እዚህም ላይ የሄንሪ ፎርድ ታሪክን እንደ ምሳሌ ያነሳል። ይህም ሄንሪ ፎርድ ውስን የሆነ የመደበኛ ትምህርት እውቀት ነበረው፣ ነገር ግን ማስተር ማይንድ ሰዎችን በመጠቀም ከፍተኛ ስኬትን ማስመዝገብ ችሏል ይላል። ይህም የሚያሳይበት የትብብርን አስፈላጊነትና ከናንተ በላይ የሆኑ እውቀት ያላቸው ሰዎችን መፈለግና እነሱን መጠቀም ነው ይላል። በተጨማሪም ጸሐፊው የትምህርት ሲስተሙ ተማሪዎች ሀብትን እንዴት ማደራጀትና መጠቀም እንደሚችሉ ስለማያስተምራቸው በተከታታይ ይወድቃሉ ይላል። ትምህርት በእውነቱ ከሆነ እውቀትን ሊሰጣችሁ ይችላል፣ ነገር ግን ለህይወት አላማችሁ ጥያቄዎች መልሶችን የማግኘት ችሎታ ከሌላችሁ እውቀት ብቻውን ዋጋ የለውም ይላል። ሁላችንም በተለያየ መድረኮች ገንዘብ ለማግኘት እንሞክራለን፣ ነገር ግን ገንዘብን ለማግኘት እውቀትን መጠቀምና በተለያየ መስኮች ላይም የበላይነትን ማግኘት ነው ይላል። ስድስተኛው ምዕራፍ ማለትም ጸሐፊው ወደ ሀብት የሚወስዳችሁ አምስተኛው ስቴፕ የሚለው ደግሞ ኢማጂኔሽን ነው። ይህም ማለት ዘ ወርክሾፕ ኦፍ ዘ ማይንድ የሚለው ማለት ነው። ይህም ምናብ ማለትም የአእምሮ መስሪያ ቦታ ነው ይላል። ጸሐፊው ምናብ በጠቅላላው በሰው የተፈጠሩ ሁሉም እቅዶች የሚቀረጹበት መስሪያ ቦታ ነው ይላል። በዚህ ምዕራፍም ጸሐፊው ስለ ዶክተር ፍራንክ ታሪክ ያነሳል። ይህም ማለት $1 ሚሊዮን የማግኘት ሀሳብን በማሰብ በአንድ ሳምንት ውስጥ ማሳካት የቻለ ማለት ነው። እናም የዶክተሩ ቁርጠኝነትና ግልጽ የሆነ አላማ መኖር አስፈላጊ የሆነውን ገንዘብ ወደሱ ስቦለታል ይላል። እናም ጸሐፊው ሀሳቦች በተወሰነ አላማና በተወሰኑ እቅዶች ኃይል ወደ ገንዘብ ሊቀየሩ እንደሚችሉ እመኑ። ይህ ታሪክም የሀሳብን ጥቅምና እነዚህ ሀሳቦችንም የመሸጥን አስፈላጊነት ያነሳል። በዚህም ታላላቅ ሰዎች ስለተገነዘቡት አድርገውታል። ይህም ለምሳሌ እንደ አንድሪው ካርኔጊ ያሉ ስኬታማ ሰዎችም ይህንን አድርገውታል ይላል። ሀብትም የሚገኘው በትጋት ብቻ ሳይሆን የተወሰኑ መርሆችን በመተግበር ላይ መሆኑን እወቁ ይላል። የዚህም ሁሉ ዋናው ነገር ግልጽ የሆነ ፍላጎት መኖር ነው ይላል። ጸሐፊውም እዚህ ላይ የተለያዩ ታሪኮችን ይጠቅሳል እና ከነዚህ ውስጥም ከአመታት በፊት የመድኃኒት መደብር ውስጥ ያለ አንድ ሰራተኛ ህይወቱን ሙሉ ያጠራቀመውን
$500 በማውጣት አሮጌ ማንቆርቆሪያና የእንጨት ማንኪያ ለመግዛት ስለተጠቀመበት ያወራል። ይህንንም የሸጠለት ሐኪም ሚስጥራዊ ንጥረ ነገር አለው ብሎ ነበር የሸጠለትና ያ ሚስጥር በሚሊዮኖች የሚቆጠሩ ሰዎችን ሊረዳ ይችላል ብሎ ነበር የሸጠለት። ከዛም ሐኪሙ ከሸጠለት በኋላ የመድኃኒት መደብር ሻጩ ደስ የሚያሰኘውን ነገር እንዲያደርግ ይተወዋል። ይሁን እንጂ ገዢው ሞኝ አልነበረም። ምክንያቱም ለሱ በ$500 የገዛው ማንቆርቆሪያውን ሳይሆን ሐሳቡን ነበር ይላል። እናም ኃይለኛ ምናቡንና የራስ ምስጥራዊ ንጥረ ነገር በመቀላቀል ኮካኮላን ፈጠረበት እንጂ ይላል። ለአመታትም ኮካኮላ በዓለም ዙሪያ ላሉ በሺዎች ለሚቆጠሩ እድሎች ፈጥሯል። ግን ይሄ በሐሳብ ብቻ መፈጠሩን ማወቅ በጣም አስደናቂ ነው ይላል ጻፊው። እናም ካንድለር በሚሊዮኖች የሚቆጠሩ ሰዎችን የረዳ ነገርን ለመፍጠር ሐሳብን ተጠቅሟል ይላል። እና ምናብ ለስኬት 5ኛው ስቴፕ ነው። ጸሐፊው ምናብ 2 አይነት ነው ይላል። አንዱ የፈጠራና አንደኛው ደግሞ ሰው ሰራሽ ነው ይላል። ሰው ሰራሽ ምናብ ድንበሮች አሉት፣ የፈጠራ ምናብ ግን ገደብ የለሽ ነው ይላል። ይህም የማይገመቱ ህልሞችና ሐሳቦች ለመፍጠርም የፈጠራ ምናብ እድል ይሰጣቸዋል ይላል። የመጽሐፉ 7ኛው ምዕራፍ ማለትም ጸሐፊው 6ኛው ወደ ሀብት የሚወስዳቸው ስቴፕ የሚለው ደግሞ ኦርጋናይዝድ ፕላኒንግ ዘ ክሪስታላይዜሽን ኦፍ ዲዛይር ኢንቱ አክሽን የሚለው ነው። ይህም ማለት ስለ ተደራጀ እቅድና ፍላጎትን እንዴት ወደ ተግባር መቀየር እንደሚቻል የሚያነሳበት ነው። በዚህ ምዕራፍ ጸሐፊው አንድ ሰው በቀላል መሳሪያ እንዴት ከፍታ ላይ መድረስ እንደሚችል ያስረዳል። ይህም የሚሆነው በተደራጀ እቅድ ነው ይላል። እሱም ሀብትን ለማግኘት 6ኛው ስቴፕ ነው ይላል። ምንም እንኳን የማይቻል ቢመስልም ጸሐፊው ማንኛውንም ነገር ለማከናወን የሚረዱ ተግባራዊ እቅዶችን ለመገንባት ልትጠቀሙባቸው የምትችሏቸው 4 ደረጃዎች አሉ ይላል። አንደኛው የራሳችሁን አቅጣጫ ለመፍጠርና እቅዳችሁን ወደ ተግባር ለመቀየር ራሳችሁን ከሌሎች ሰዎች ጋር ግንኙነት መፍጠር ነው ይላል። ሁለተኛ ደግሞ የራሳችሁን ማስተር ማይንድ ማለትም የተለያየ እውቀት ያላቸው ሰዎችን ስብስብ መፍጠር ነው እና ከዛ ቡድን ጋርም ህብረትን መፍጠር። በእንደዚህ አይነት ስብስብ ጊዜም እናንተም ለሌሎች ምን መስጠት እንደምትችሉ መወሰን አለባችሁ ይላል። ሶስተኛው ደረጃ ደግሞ እቅዳችሁን እስከምታሳኩ ድረስ ከስብስባችሁ ጋር ቢያንስ በየሳምንቱ 2 ጊዜ መገናኘታችሁን አረጋግጡ ይላል። አራተኛ ደግሞ ሁል ጊዜ ከቡድናችሁ ጋር እንከኔለሽ ስምምነትን ጠብቁ። በዚህ ምዕራፍ ውስጥም ጸሐፊው ስለ አመራር አስፈላጊ ነገሮችና እንዲሁም በአመራር ውስጥ ያሉ የውድቀት ዋና መንስኤዎችንም ያነሳል። እናም ለአመራር አስፈላጊ ናቸው የሚላቸው ነገሮችም አንደኛ የማይናወጥ ድፍረት፣ ያም ማለት በራስና በሙያው እውቀት ላይ የተመሰረተ መሆን ማለት ነው። ሁለተኛ ደግሞ ራስን መግዛት፣ ሶስተኛ ጥልቅ የሆነ የፍትህ ስሜት፣ አራተኛ የውሳኔ ትክክለኛነት፣ አምስተኛ የእቅዳችሁን እርግጠኝነት መቆጣጠር፣ ስድስተኛ ደግሞ ከሚከፈላችሁ በላይ የመስራት ልማድ ይላል። ያም ማለት ተጨማሪ ማይል መሄድ ማለት ነው። ሰባተኛ ደግሞ ደስ የሚል ስብዕናን መፍጠር፣ ስምንተኛ ርህራሄና ሰውን መገንዘብ፣ ዘጠነኛ ደግሞ ነገሮችን በጥልቀት የመመርመር ጥበብን መኖር ነው። 10ኛ ደግሞ ሙሉ ኃላፊነትን ለመሸከም ፈቃደኛ መሆን ነው። 11ኛው ደግሞ ከሰዎች ጋር የመተባበር ጸባይ ናቸው ይላል። እንዲሁም ደግሞ በአመራር ውስጥ የውድቀት ዋና ዋና መንስኤዎች የሚላቸውን ሲያነሳ ደግሞ አንደኛ ስራዎችን በጥልቀት ማደራጀት አለመቻል፣ ሁለተኛ ደግሞ ትህትና የተሞላበት አገልግሎት ለመስጠት ፈቃደኛ አለመሆን፣ ሶስተኛ ደግሞ ለምትሰሩት እንዲከፈላችሁ ከመጠበቅ ይልቅ ለምታውቁት እንዲከፈላችሁ መጠበቅ ይላል። አራተኛ ደግሞ ከተከታዮቻችሁ ፉክክርን መፍራት፣ አምስተኛ የማሰብና የምናብ እጦት፣ ስድስተኛ ደግሞ ራስ ወዳድነት፣ ሰባተኛ አለመቻቻል፣ ስምንተኛ ታማኝ አለመሆን፣ ዘጠነኛ ደግሞ አምባገነናዊ የስልጣን አመራር፣ 10ኛ ደግሞ በስልጣናችሁ የመመካት ናቸው ይላል። ጸሐፊውም አንድ የማስተር ማይንድ ቡድናችሁን ካገኛችሁ በኋላ በትክክለኛው መንገድ ላይ መሆናችሁ የሚታሰብ ነገር ነው ይላል። ነገር ግን እቅዳችሁ ካልተሳካ ለውጦችን ማስተካከልና መላመድ አለባችሁ ይላል። ምክንያቱም ሁሌም ማወቅ ያለባችሁ ውድቀት ጊዜያዊ ሽንፈት ብቻ መሆኑን ነው ይላል። ስለዚህ ለጊዜያዊ ሽንፈቶች አትጨነቁ፣ ምክንያቱም እነሱ ሁሌም ጊዜያዊ ናቸውና ይላል። 8ኛው ምዕራፍ ማለትም 7ኛው ወደ ሀብት የሚያወስዳችሁ መንገድ የሚለው ደግሞ ዲሲሽን ነው። ይህም ዘ ማስተሪ ኦፍ ፕሮካስቲኔሽን የሚለው ማለት ነው። ይህም ማለት ስለ ውሳኔ የሚያወራው ነው፣ ማለትም ማዘግየትን ማቆም ማለት ነው። በዚህ ምዕራፍም ጸሐፊው ውሳኔ ማድረግ መቸገር ትልቅ የውድቀት መንስኤ ነው ይላል። ሽንፈት ያጋጠማቸው በሺዎች የሚቆጠሩ ግለሰቦች ላይ የተደረገው ጥናት እንደሚያሳየው ውሳኔ ማዘግየት ማለት በተለይ ከሚጠበቀው በላይ በመጨነቅ ማዘግየት ማለት የውሳኔ ተቃራኒ ነው ይላል። ይህም ስኬትን ለሚሹ ሁሉ ሊያሸንፉት የሚገባ የተለመደ መሰናክል ነው ይላል። ስኬታማ ለመሆን ከማዘግየትና እስከ መጨረሻው ከመገመት ይልቅ ወዲያውኑ እርምጃ መውሰድ በጣም አስፈላጊ ነው። ለምሳሌ ሄንሪ ፎርድ በጣም ውሳኔዎችን እንደሚያደርግ ይታወቅ ነበርና አንዴ ካደረጋቸው በኋላ እነዛን ውሳኔዎች ለመለወጥ በጣም ይዘገያል ይላል። እናም ፎርድ ሞዴል ቲን ያመረተ ግትር ሰው ነው።
ይህም ማለት ምክንያቱም ምንም እንኳን ደንበኞችና አማካሪዎች መኪናዋ አስቀያሚ እንደሆነች ለሄንሪ ቢነግሩትም ከውሳኔው ግን አልተመለሰም ይላል። ከዛ በኋላ ግን በመኪናዋ ከፍተኛ መጠን ያለው ገንዘብ አግኝቷል። ጸሐፊውም በሰዎች አስተያየት ስለመነዳትና ሀሳብን ስለመቀየር አደገኛነት ይናገራል። እናም የራሳችሁን ሀሳብ ጠብቁና ከዓላማችሁ ጋር የሚስማሙ ነገሮች ላይ ብቻ አተኩሩ ይላል። ከመናገር በላይ እውቀትን ለማግኘት ማዳመጥ ጠቃሚ ነው ይላል። ምክንያቱም ብዙ ጊዜ በማውራት እቅዳችሁ ለተቃዋሚዎቻችሁ ልታሳዩ ትችላላችሁና ይላል። በአንጻሩ ደግሞ በገንዘብ ረገድ የሚቸገሩና የሚታገሉ ሰዎች ብዙ ጊዜ ውሳኔን ቀስ ብለው የሚወስኑ ናቸውና በፍጥነትም ሀሳባቸውን የሚለዋወጡ ሰዎች ናቸው ይላል። እነሱም በጣም ብዙ የሚያስቡና አስፈላጊ ውሳኔዎችን ከማድረጋቸው በፊትም ጊዜን የሚያባክኑና በሌሎች ፍርድ ወይም አስተያየት ላይ የሚተማመኑ ናቸው ይላል። ብዙውን ጊዜም እንደዚህ አይነት ሰዎች እምብዛም አይሳካላቸውምና በሌሎችም በቀላሉ ተጽዕኖ ላይ ስለሚወድቁ የሚያቃጥል የውስጥ ፍላጎትም የላቸውም ይላል። ውሳኔ ለማድረግም የራሳችሁ ሀሳቦች፣ አይምሮና አካል፣ ነፍስን ተጠቀሙ ይላል። 9ኛው ምዕራፍ ማለትም ወደ ሀብት ለመሄድ 8ኛው ስቴፕ የሚለው ደግሞ ፐርሲስታንስ ነው። ይህም ማለት ጽናት የሚለው ማለት ነው። በዚህ ምዕራፍ ላይም ጸሐፊው ስለ ጽናት ወሳኝነትና ይሄም 8ኛው ሀብትን ለማግኘት ያለው ስቴፕ ነው ይላል። እምነትን ለማዳበርና በጥረቶቹ ስኬታማ ለመሆን የሚያስፈልግም ጠቃሚ ልምምድ በአንድ ነገር ላይ ጽኑ መሆንና መቀጠል ነው ይላል። ፍላጎታችሁን ወደ ገንዘብ ነክ እውነታዎች ለመለወጥም ጽናት አስፈላጊ ነው። ፍላጎትና ጽናት ሲጣመሩ የማይቆም ኃይልን ይፈጥራሉ ይላል። ለዚህም እንደ ሄንሪ ፎርድ ያሉ ስኬታማ ግለሰቦች ግባቸውን ለማሳካት የጽናት ኃይላቸውን ተጠቅመው ብዙ ጊዜ ተቃውሞና መከራ ሲደርስባቸው አልፈው የኖሩ ምሳሌዎች ናቸው ይላል። ጸሐፊውም ጽናት በሀብት ማግኘት ሂደት ውስጥ ወሳኝ አካል ነውና ያንንም በቋሚነት መተግበር በጣም ተገቢ ነው ይላል። ጸሐፊውም ሰዎች ግን መጀመሪያ ላይ ቀላል እንቅፋቶች ሲያጋጥሟቸው ግባቸውና ህልማቸውን ይተዋሉ እና የዛ የጽናት እጦትም የውድቀት ዋነኛ መንስኤያቸው ይሆናል ይላል። ሆኖም ግን ትኩረትና ጠንካራ ፍላጎት ያንን ማሸነፍ ይችላል ይላል። ሁሌም ማወቅ ያለባችሁ የሁሉም ስኬት መነሻው ጥልቅ ምኞትና ፍላጎት ነው ይላል። ደካማ ምኞትና ፍላጎቶች ደካማ ውጤትን ያስገኛሉ እና ጽናትን ለመገንባትም ፍላጎታችሁና ምኞታችሁ ጠንካራ መሆን አለበት ይላል። የመጽሐፉ 10ኛው ምዕራፍ ማለትም 9ኛው ወደ ሀብት የሚወስደው መንገድ የሚለው ደግሞ the power of the mastermind የሚለው ነው። ይህም the driving force ነው ይላል። ይህም ማለት የእውቀት ስብስብ ኃይል ማለትም ዋናው የሚነዳው ነገር ማለት ነው። በዚህ ምዕራፍ ላይም ናፖሊዮን እቅዶችን ወደ ተግባር ለመተርጎም የኃይልን አስፈላጊነት ያነሳል። ይህም ገንዘብን ለመሰብሰብና ለማቆየት ኃይል በጣም አስፈላጊ ነው ይላል። ኃይል ገንዘብ እንድታገኙ ይረዳቸዋል። ነገር ግን ኃላፊነቱ በዚህ አያበቃም። ምክንያቱም ይሄም ልክ ገንዘብ እንደማግኘት ያህል አስፈላጊ ነውና ይላል። ጸሐፊውም ኃይል ማለት የተደራጀና በብልህነት የሚመራ እውቀት ነው ይላል። ጸሐፊውም 3 ዋና ዋና የእውቀት ምንጮች አሉ ይላል። እነሱም አንደኛ ማለቂያ የሌለው ጥበበኝነት፣ ሁለተኛ ደግሞ የተከማቸ ልምድ፣ ሶስተኛ ደግሞ ሙከራና ምርምር ናቸው ይላል። የዚህ ምዕራፍም ዋና ሀሳብ የሚያጠነጥነው በማስተርማይንድ መርህ ዙሪያ ነው። ማስተርማይንድ ማለት በእውቀት መተባበር ሲሆን ይህም ከሁለት ወይም ከዚያ በላይ ባሉ ሰዎች መካከል ለአንድ የተወሰነ ዓላማ ተስማምተው የሚሰሩ ስራ ማለት ነው። ማንም ሰው ራሱን በማስተርማይንድ ህብረት ሳይጠቀም ትልቅ ስልጣን መያዝ አይችልም ይላል። የማስተርማይንድ ቡድንን በማቋቋምና ቀደም ባሉ ምዕራፎች የተቀመጡትን መርሆች በጥንቃቄ በመከተል ግለሰቦች ይህንን የጋራ ኃይል ግባቸውን ለማራመድ ይጠቀሙበታል ይላል። ከዚህም በላይ የተለያዩ አይምሮዎች ተስማምተው ለአንድ ዓላማ ሲሰለፉ ጥምር የአይምሮ ኃይላቸውን የሚያጎላ የማይዳሰስ ኃይልን ይፈጥራሉ። ይህም ወደ አይምሮ ኃይል ይቀየራል ይላል። በዚህ ምዕራፍም ጸሐፊው እንደ አንድሪው ካርኒጊ፣ ሄንሪ ፎርድ፣ ማህተመ ጋንዲ የመሳሰሉ ታላላቅ ሰዎች አስደናቂ ስኬትን ለማግኘት የማስተርማይንድ መርህን እንደተጠቀሙ እንደ ምሳሌ ያነሳል። ሀብትን በተሳካ ሁኔታ ለማግኘት ስልጣን ከእምነት፣ ፍላጎት፣ ጽናትና በሚገባ ከተሰራ እቅድ ጋር በመዋሃድ መሰራት አለበት ይላል። እናም ሁሌም አንድ ግለሰብ ስልጣን ለመያዝ ከፈለገ የማስተርማይንድ ስብስብ መኖር ግዴታው ነው ይላል። ይህም የተወሰኑ ዓላማዎችን ለማሳካት በተለያየ ሰዎች መካከል የሚደረግ ጥረትና የእውቀት መመሳሰል ነው ይላል። እናም የተደራጁ እቅዶችን መፍጠርና በተግባራዊነት መፈተሽ ምን ያህል አስፈላጊ እንደሆነ ከገባችሁ የማስተርማይንድ ቡድናችሁን በምትመርጡበት ጊዜም ከነዚህ ነገሮች ጋር ብልህነትና ጽናት መጨመር አለባቸው ይላል። 11ኛው ምዕራፍ ማለትም ወደ ሀብት ለመሄድ 10ኛው ስቴፕ የሚለው ደግሞ ሴክስ ትራንስሚሽን የሚለው ነው። ይህም ማለት የጾታዊ ግንኙነት ፍላጎት ኃይልን ወደ ፈጠራ ኃይል ስለመቀየር የሚያነሳበት ነው። በዚህ ምዕራፍ ጸሐፊው ጾታዊ ግንኙነት ኃይለኛና ተፈጥሯዊ ኃይል ነው ይላል። ይህም የአንድን ሰው ምኞቱንና የፈጠራ ጥረቶቹን ለማቀጣጠል ጥቅም ላይ ሊውል ይችላል ይላል። በተለይም
የተሳካላቸው የሽያጭ ሰዎች ብዙ ጊዜ ሳያውቁት የጾታዊ ፍላጎት ጉልበታቸው ወደ ግለትና ቆራጥነት ያቀርባቸዋል። ይህም በሙያቸው የላቀ ውጤት እንዲያመጡ ረድቷቸዋል ይላል። እንዲሁም ጸሐፊው ልክነትን ያጣ ጾታዊ ግንኙነት ግን አሉታዊ ውጤትን ያስከትላል። ይህም ከአልኮል ወይም ከአደንዛዥ እጾች ጎጂ ውጤቶች ጋር ተመሳሳይ ነው ይላል። በዚህ ምዕራፍም ጸሐፊው ስለ ፍቅር፣ ጾታዊ ግንኙነትና በፈጠራ መካከል ስላለው ግንኙነትም ያነሳል። ጸሐፊውም የእነዚህ ስሜቶች ጥምረት አንድን ሰው ወደ ላቀ ስኬት ደረጃ ከፍ ያደርጉታል ይላል። እንዲሁም አንድ ሰው የራሱን ስሜት የመረዳትና የመቆጣጠር ኃላፊነት እንዳለበት እንዲሁ ይህንን ቁጥጥርም ለማሳካት ፍላጎት ትልቅ ሚና አለው ይላል። ጸሐፊውም ብዙ ጊዜ ሰዎች እድሜያቸው በ30ና በ40ዎቹ መካከል ሲሆን የጾታዊ ግንኙነት ፍላጎታቸውን ወደ ጥበባዊ ኃይል በመለወጥ ትልቅ ውጤትን ማግኘት ይችላሉ ይላል። የጾታዊ ፍላጎት በጣም ኃይለኛ ነው እና ብዙውን ጊዜ ወንዶችም በዚህ ነገር ትኩረታቸውን ያጣሉ እና ፍላጎታቸውንም ለማሳካት ህይወታቸውን፣ ስራቸውንና ገንዘባቸውንም አደጋ ላይ ይጥላሉ ይላል። ነገር ግን ያንን የጾታዊ ፍላጎት ጉልበትን በመጠቀምና አቅጣጫውን በመቀየር ወደ ፈጠራ ኃይል ከተለወጠ አብዛኞቹን መሰናክሎች እንድታሸንፉ የመርዳት ችሎታ አለው ይላል። የጾታ ፍላጎት በሴት ወይም በወንድ መካከል መቀራረብን ይፈጥራል እና ምንም እንኳን ተፈጥሯዊና ጥሩ ቢሆንም አንድ ሰው ፍላጎቱን በመቆጣጠር ወደ ፈጠራና ኃይል በማሸጋገር ከፍተኛ ኃይል ደረጃ ላይ መድረስ ይችላል ይላል። የመጽሐፉ 12ኛው ምዕራፍ ማለትም ወደ ሀብት ለመሄድ 11ኛው ስቴፕ የሚለው ደግሞ ሰብኮንሺየስ ማይንድ የሚለው ነው። ይህንንም ዘ ኮኔክቲንግ ሊንክ ይለዋል። ይህም ማለት ስለ ድብቁ አእምሮ የሚያወራው ነው። ይህም ምዕራፍ የኃይለኛ አስተሳሰቦች፣ የእምነትና የድብቁ አእምሮአችንን ውህደት የሚያነሳበት ነው። ጸሐፊውም ድብቁ አእምሮአችን ማለት እያንዳንዱ ሀሳባችንና ስሜታችን የሚቀመጥበት እንደ ፋይል ቦክስ ነው ይላል። ይህም ምኞታችንን ወደ አካላዊ ወይም ወደ ገንዘብ እቃዎች ለመለወጥ የሚችለው ኃይል ነው ይላል። በተለይም እነዚህ ምኞቶች እንደ እምነት ባሉ ጠንካራ ስሜቶች ሲገነቡ ይላል። በሚያስደንቅ ሁኔታ የምንፈልገው ማንኛውም እቅድ በድብቁ አእምሮአችን ውስጥ በፈቃደኝነት መትከል እንችላለን እና ይሄም ሀብትን ለማግኘት እንደ አንደኛው እርምጃ ነው ይላል። እርግጥ ነው በአእምሮአችን ውስጥ ያሉ ሁሉንም ነገሮች መቆጣጠር በትክክል አይቻልም። ነገር ግን ማሰብና የምትፈልጉትን ማንኛውንም ነገር ማግኘት እንደሚቻል ግን ማመን ከባድ አይደለም ይላል። ድብቁ አእምሮአችን ሳይታክት 24 ሰዓትና ለ7 ቀን ይሰራል። በዚህም ሀሳቦቻችንን፣ ፍላጎታችንን፣ ድርጊቶቻችንን ስለሚቆጣጠር ይሄም ስኬታማ ለመሆን የግድ አስፈላጊ ነው ይላል። እናም ድብቁ አእምሮአችንን ሙሉ በሙሉ መቆጣጠር ባንችልም በፈቃደኝነት ግን ልንመራው እንችላለን ይላል። ያንንም በሱ ውስጥ እቅዶችንና ፍላጎቶችን በመትከል ነው ይላል። ጸሐፊውም ለዚህ ፖዚቲቭ አስተሳሰብን ማሳደግና ኔጌቲቭ ሀሳቦችን ደግሞ ማስወገድ የግድ ነው ይላል። እንደ ፍርሃትና ጥርጣሬ ያሉ ኔጌቲቭ ስሜቶች እድገታችንን ሊያደናቅፉ ይችላሉ። በሌላ በኩል ደግሞ እንደ ፍላጎት፣ እምነት፣ ፍቅር፣ ጉጉት ያሉ ፖዚቲቭ ስሜቶች ደግሞ በድብቁ አእምሮአችን ላይ ውጤታማ በሆነ መንገድ ተጽዕኖ ማሳደር ይችላሉ ይላል። ጸሐፊውም ይህንንም ለማድረግ ጸሎት አንዱ መንገድ ነው ይላል። ነገር ግን በፍርሃት ወይም በጥርጣሬ መጸለይ ውጤታማ አይደለም። ነገር ግን እውነተኛ ጸሎት በእምነት መሞላት እንዳለበት ወቁ ይላል። 13ኛው ምዕራፍ ማለትም ወደ ሀብት ለመሄድ 12ኛው ስቴፕ የሚለው ደግሞ ብሬን ነው። ይህም ብሮድካስቲንግ ኤንድ ሪሲቪንግ ስቴሽን ኦፍ ቶት የሚለው ማለት ነው። ይህም ስለ አእምሮ የሚያወራው ነው። ይህንንም የአስተሳሰባችን ስርጭት መቀበያ ጣቢያ ነው ይላል። በዚህ ምዕራፍ ውስጥም ጸሐፊው ብልጽግናን ለማግኘት ፈጠራ፣ ምናብና ድብቁ ኃይላችን አብረው እንደሚሰሩ ያብራራል። አእምሮአችን አስደናቂ ማሽን ቢሆንም የዕለት ተዕለት ህይወታችንን የሚመራ መቀበያና ማሰራጫ ጣቢያ አለው ይላል። ወደ 14 ሚሊዮን የሚጠጉ የነርቭ ሴሎች አእምሮአችን ልክ እንደ ፋብሪካ እንዲሰራና የሚቀበለውም ንዝረት እየጨመረ በሄደ ቁጥር ሌሎች ጠቃሚ ምልክቶችን እንዲቀበል ያደርጉታል ይላል። ጸሐፊውም ሀሳቦችም በዛ መልኩ የሚተላለፉ ንዝረቶች ናቸው። ልክ እንደነ ሬዲዮ ሞገዶች አእምሮአችን በሌሎች አእምሮዎች የሚለቀቁ ሀሳቦችንም የመሰብሰብ ችሎታ አለው ይላል። የፈጠራ ምናብም እንደ አእምሮ ተቀባይ ሆኖ ያገለግላል። ይህም ከሌሎች ሀሳቦችን ለመቀበልና ከተለያየ የአስተሳሰብ ማነቃቂያዎች ጋርም ለመገናኘት ያስችለናል። አእምሮ በአዎንታዊ ባሉታዊ ስሜቶች ሲነቃቃ ከውጭ ምንጮች የሚመጡ ከፍተኛ የንዝረት ሀሳቦችን የበለጠ ይቀበላል። ውጤቱም እንደሚቀበለው የሀሳብ አይነት ወይ ፖዚቲቭም ወይ ደግሞ ኔጌቲቭ ሊሆን ይችላል ይላል። በተጨማሪም አውቶ ሰጀሽን ያም ማለት ለራስ መንገል ብለን ከዚህ በፊት የጠቀስነው ልምምድም የአንድን ሰው የአእምሮ ማሰራጫ ጣቢያ ለማንቀሳቀስ እንደ አንድ ዘዴ ያገለግላል ይላል። ይህንንም የአእምሮ ጣቢያ በመልካም ለመጠቀም 3 ቁልፎች አሉ ይላል። እነዚህም ድብቁ አእምሮአችን፣ የፈጠራ ምናባችንና ለራስ መንገድ ልምምዶች ናቸው ይላል። ለእነዚህ ሁሉም መነሻው ደግሞ ጥልቅ ፍላጎት ነው ይላል። የመጽሐፉ 14ኛው ምዕራፍ ማለትም ወደ ሀብት ለመሄድ 13ኛው ስቴፕ የሚለው ደግሞ ዘ ሲክስ ሴንስ የሚለው ነው። ይህም ዘ ዶር ቱ ዘ ቴምፕል ኦፍ ዊዝደም የሚለው ማለት ነው።
ይህም ማለት ስድስተኛው ስሜት የሚለው ማለት ነው። ይህም የጥበብ ቤተ መቅደስ በር ነው ይላል። አንዳንድ ሰዎች ኢንቱዊሽን ወይም ገት ፊሊንግ ይሉታል። ይህም በውስጣችን የሚነግረን ስሜት ማለት ነው። ይህም ስድስተኛ ስሜታችን ነው ይላል። ይህም አንድ ሰው ወደ ሀብት ለማግኘት የሚሄድበት 13ኛው ስቴፕ ነው ይላል። ስድስተኛው ስሜታችን ማለቂያ ወደሌለው የማሰብ ችሎታ የማድረስ ችሎታ ቢኖረውም ይሄ የሚጠቅማችሁ ሁሉንም ከላይ የጠቀስናቸውን 12ቱን ስቴፖች ከተለማመዳችሁ በኋላ ነው ይላል። ጸሐፊውም ይሄ ስድስተኛው ስሜታችሁ እንዴት እንደሚሰራ ማወቅ ባንችልም ነገር ግን ልትረዱት የምትችሉት ከተለማመዳችሁት በኋላ ነው ይላል። ስድስተኛው ስሜት ማለት የድብቁ አይምሮአችሁ ፈጠራ ምናብ፣ ሀሳቦችና እቅዶች የመቀበያ መንገድ ነው። ይሄም ማለት በአንድ ሰው አይምሮ ውስጥ እንደ ብልጭታ የሚፈልቁ ሀሳቦች ናቸው ይላል። ስድስተኛው ስሜታችን ስለሚመጣው አደጋዎች ማስጠንቀቅ ብቻ ሳይሆን ያላስተዋልናቸውና ከኛ ሊያመልጡ ስለሚችሉ እድሎችም ፍንጭ የሚሰጠን ነው ይላል። የመጽሐፉ የመጨረሻው ምዕራፍ ማለትም 15ኛው ምዕራፍ ደግሞ ዘ ሲክስ ጎስት ኦፍ ዘ ፊር የሚለው ነው። ይህም ማለት ስለ ስድስቱ የፍርሃት መንፈሶች የሚያነሳበት ነው። ይህም ወደ ሀብት የሚወስደው 14ኛው ስቴፕ ነው ይለዋል። በዚህ ምዕራፍም ጸሐፊው የግል እድገታችሁና ስኬታችሁን የሚያደናቅፉ 6 መሰረታዊ ፍርሃቶችን ማሸነፍ አለባችሁ ይላል። እነዚህም ፍርሃቶች የድህነት ፍርሃት፣ የትችት ፍርሃት፣ የጤና ማጣት ፍርሃት፣ የፍቅር ማጣት ፍርሃት እና የእርጅና ወይም የሞት ፍርሃት ናቸው ይላል። ጸሐፊውም ስለ ሞት ፍርሃት ሲናገር ሞት ሽግግር እንጂ መጨረሻ አይደለም ይላል። እናም ሞትን እንደ ተፈጥሯዊ የህይወት ክፍል መቀበል አለባችሁ። ከዚህ ጋርም የተያያዘውን ፍርሃት ማስወገድ አለባችሁ ይላል። የድህነት ፍራቻን መታገል አለባችሁ። ድህነትን ማሸነፍ የሚቻለው የሀብት አስተሳሰብን በማዳበርና ስለ ጉዳዩ መጨነቅን እምቢ በማለት ነው ይላል። ሀብትን ለማግኘት ፍላጎትና ቆራጥነት አስፈላጊ ነው ይላል። የትችትን ፍርሃት በተመለከተ ደግሞ ጸሐፊው ሌሎች ስለሚያስቡትና ስለሚናገሩት ነገር ከመጠን በላይ አትጨነቁ። የሌሎች ፈቃድ ከመጠየቅ ይልቅ በራሳችሁ ግቦች ላይ አተኩሩ እና ራሳችሁንም ለማሻሻል ሁሌ ስሩ ይላል። የጤና ማጣት ፍራቻ ደግሞ ሌላው ፍርሃት ሲሆን አንድ ሰው በህመም ምልክቶቹ ላይ ማተኮር የለበትም ይላል። ምክንያቱም ጤናማ አይምሮ በአካላዊ ደህንነት ላይም በጎ ተጽዕኖ እንደሚያሳድር ማወቅ አለባችሁ ይላል። እናም ስኬትና ደስታን ለማግኘት እነዚህን ፍርሃቶች መጋፈጥና ማሸነፍ አስፈላጊ ነው ይላል። በዚህም እኔ በናፖሊዮን ሂል የተጻፈውን ጥንታዊ መጽሐፍ የሆነው ቲንክ ኤንድ ግሮው ሪች የተሰኘው መጽሐፍ ሪቪው በዚሁ ላብቃ። እናም ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እናም ሁሌም የቻናላችን ቤተሰብ ከሆናችሁና ሁሌም የምታዩን ከሆነም በኮሜንት አሳውቁኝ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንን ተቀላቀሉ። ሊንኩንም ዲስክሪፕሽን ላይ ታገኙታላችሁ። እንዲሁም የተለያየ ለግል እድገትና ለቢዝነስ የሚረዱ መረጃዎችን በኢሜይል እንዲደርሳችሁ የጉግል ፎርም ዲስክሪፕሽን ላይ ያስቀመጥን ስለሆነ በዛ ላይ ኢሜይላችሁን በመሙላት ከመረጃዎቹ መጠቀም ትችላላችሁ። ይህንንም ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። እንዲሁም ሌላ ሪቪው እንዳደረገው የምትፈልጉት መጽሐፍ ካለም ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።